መሞት ወይም ማለት ከኔ ትእዛዝ ውጪ እወጣለሁ ካልሽ አጸፋ ይገባል። ምን አድርገህ ነው? እስካሁን ምንም ከባድ ነገር አላደረግሽም፣ ግን ከዚህ በኋላ እያንዳንዱ እርምጃሽ በእኔ ትእዛዝ ውስጥ ማስጠንቀቂያ አንድ ትምህርት ቤት ውስጥ እኛ ቤት ስለመኖርሽ አንድ ሰው ቢያውቅ እሺ ሁለተኛ ትምህርት ቤት ውስጥም ሆነ የትኛውም ቦታ እኔን ቀና ብሎ ማየት አይደለም ቃል ጠርቶ ማናገር። እሺ ለጊዜው እነዚህን ትእዛዞች ጠብቂ፣ በጣም ተጠንቀቂ። ማንም ወልዶ እንደጣልሽ እኔ ደግሞ አሽቀነጥርሻለሁ። ተግባባን? አዎ እንደዚህ ልክ ካላስገባዋት አይሆን የማንም ድሃማ መጠረቃቀም ያልሆነ ጭራሽ ደግሞ በተከበርኩበት ትምህርት ቤት ልዋረድ እንዴ? ያለኝ አማራጭ አንድና አንድ እሱም እቺ ነጫጭባ በመሬት ከቤት እንድትወጣ ማድረግ። ቤታችን እኮ እንደዚህ አስጠልቶኝ አያውቅም። እቺ ድሃ ልኳን አስገብቼ ከዚህ ከቤት እንዴት እንደማስወጣ ታውቃለሁ። አረ ረፈደ። ይሄኔ እኮ ኪዱ እየጠበቀችኝ ይሆናል። አምላኬ ሆይ ከዛ ሁሉ ስቃይ አወጣኸኝ፣ አረፍኩኝ፣ ህይወቴ ተስተካከለ ስል ድጋሚ እንደዚህ አይነት ስቃይ ውስጥ አምላኬ ቆይ በምን ኃጢአቴ ነው? ምን በድዬ ነው እኔ ላይ ሁሉ መከራ እየመጣብኝ ያለው? ለምንድን ነው? አንተ ስራ አልገባም። በቃ የፈቀድከው ይሁን። ብቻ የምችልበት አቅም ስጠኝ፣ አበርታኝ።